ማይክል ጃክሰን የፖፑ ንጉስ። ማይክል ጃክሰንን ታውቀዋለህ፣ ግን ስለሱ እውነተኛ ታሪክ አታውቅም። አብዛኛውን ሰው ማለት ነው ስለ አንድ ሰው ታሪክ ሳያውቅ አንድን ሰው ጀጅ ያደርጋል። እስቲ አንድ ጥያቄ ልጠይቅህ። ምን ያህል ጊዜ ነው የሌለህን ባህሪ ሰዎች ያወሩብህ? ምን ያህል ጊዜ ነው ግን ባላረከው ነገር የተወቀስከው? ማይክል ጃክሰን ላይ የተፈጠረው ይህ ነበር። ማይክል ጃክሰን በኦገስት 29 በ1958 ጌር ሀገር ውስጥ ተወለደ። እናም በልጅነቱ ነበር ከወንድሞች ጋር ሆኖ ጃክሰን 5 የሚለውን ግሩፕ ፈጥሮ ዘፈን የጀመረው። ግን ሁሉም ነገር ለሱ ቀላል አልነበረም ነበር። እቤት ውስጥ በጣም ነበር የሚጨቆነው። አባቱ ከመጠን በላይ ይደበድበዋል፣ ቤተሰቦቹ ከመጠን በላይ ይጨቀጭቁታል፣ ከመጠን በላይ እሱ ላይ ጫና ያደርጉ ነበር። በቃ አሳዛኝ የሆነ ላይፍ ነበረው። እንደዛም ሆኖ ግን በፍጹም ማይክል ተስፋ አልቆረጠም ነበር። ዘፈን መስፈኑን፣ ህልሙን ቼስ ማድረጉን በፍጹም አላቁምም ነበር። ደስ የሚለው ነገር ግን እንደዚህ ጫና በዝቶበት ምንም አይነት ሱስ የለበትም ነበር። ሱስም ለመጀመር ፍላጎቱም አልነበረውም ነበር። አመታትም ቆየ። የተለያየ ዘፈኖችን አወጣ እንደ ትሪለር፣ ባድ። ግን በመሃል የሰውነቱ ቀለም መቀየር ጀመረ። የፀጉሩ አይነትም መለወጥ ጀመረ። ብዙ ሰዎች ሰርጀሪ እንዳደረገ ያወሩ ነበር። ብዙም ሰዎች በጥቁረቱ ያፍራል ብሎም ሲያወሩ ነበር። እናም ብዙ ሰዎች ጃጅ ያደርጉት ነበር። የተወሰኑት ደግሞ 666 ነው በማለት ያወሩ ነበር። ግን የሁሉ ነገር ስህተት ነበር። በእያንዳንዱ ኢንተርቪው ላይ እያንዳንዱ የሚጋበዝበት ቦታ ላይ መጥፎ ነገር ነበር ሲጠይቁት የነበረው። ስለ መልኩ፣ ስለ ፀጉሩ፣ ስለ ሃይማኖቱ፣ እሱም በቃ ስለማይናገር ነገር ነበር ሲያወሩ የነበሩት። እሱም በዛ ጊዜ ቢከፋም ግን እውነታውን ለመናገር ሞክሮ ነበር። ግን ማንም አላመነውም ነበር፣ ማንም አልሰማውም ነበር። የሰውነቱ የፊቱ ቴክስቸር የተለወጠበት ምክንያት የቆዳ መርገፍ ወይ ደግሞ የቆዳ መቀየር ቫቶሊጎ የሚባል ስኪን ኮንዲሽንስ በሽታ ስለነበረበት ነበር። በቃ መቆጣጠር ያልቻለው ችግር እንደነበረ እሱ ራሱ ተናግሮት ነበር። ግን ማንም ሊሰማው አልቻለም፣ ማንም ሊያዳምጠው አልቻለም። ግን እሱ የሰዎችን ወሬ ሰምቶ ዝም አላለም። ሜካፕ በመጠቀም ኮንሰርቱን ቀጠለ። ዘፈኖችን መስራት ጀመረ። የሰዎችን ንግግር መስማት አቆመ። የፀጉሩም አይነት ተቀይሮ ነበር። ይህም የሆነበት ምክንያት አንድ ጊዜ ኮንሰርት ላይ የእሳት አደጋ ተፈጥሮ ነበር። ያ የእሳት አደጋ ጭንቅላቱ ላይ ትልቅ አደጋ ደረሰበት። ከዛም በኋላ ነው ማይክል ዊግ በማድረግ ኮንሰርቶች ላይ ዘፈኖች ላይ መቅረብ የጀመረው። ከዛን አደጋ በኋላ ፀጉሩ ማደግ አቁሞ ነበር። እናም ብዙ ሰዎች በፀጉሩ፣ በመልኩ፣ ፊቱ ላይ በተፈጠረው ነገር ጀጅ ሲያደርጉት ነበር። ሰርጀሪ ያደርገህ ነበር፣ እሱ ያላደረገውን ነገር እያወሩ ሲያወቅሱት ነበር። በዚህም አላበቃም። የተለያዩ ዘፈኖችን ተስፋ ሳይቆርጥ መስራት ጀመረ። ይህ ሁሉ ንግግር፣ ይህ ሁሉ ኔጌቲቭ ነገር ወደ እሱ ቢመጣም እሱ ግን በፍጹም ተስፋ አልቆረጠም። በጎንም የተጎዱ ህጻናቶችን እየሄደ ይጠይቅ ነበር። ለነሱ እገዛም ያደርግላቸው ነበር። ከነሱ ጋር ብዙ ጊዜ ቁጭ ብሎም ያወራ ነበር። እናም በመጨረሻም ማይክል በጁን 25 2009 በ50 ዓመቱ ከኮንሰርት ተመልሶ ወደ ማረፊያው ሲገባ ከመጠን በላይ ማስታገሻ መድኃኒት በመውሰዱና ፕሪፕፎል በመጠቀሙ ሰውነቱ ላይ ከባድ ተጽዕኖ ስለፈጠረ ከዚያ ሞት በሞት ተለይቷል። ግን እዚህ ጋር ወንድሜ የማይክልን ታሪክ ተናግሬ ማለፍ አልፈልግም። እስቲ ወንድሜ ምን ያህል ጊዜ ነው ግን ሰዎች ጀጅ ያደረጉ? ሰዎች ባልሰራኸው ነገር ያወሩብክ? ምን ያህል ጊዜ ነው ባላረከው ነገር በሰዎች የተወቀስከው? ሱሰኛ አይደለም እኮ፣ አታጨስም እኮ፣ አትቀምም፣ ግን በፀጉር ርዝመት ብቻ ሰዎች ይወቅሰዋል። ባለባበስህ፣ በንግግርህ ሰዎች የማይሆን ባህሪ ይሰጡሃል። ባልሰራኸው ነገር፣ ባላወራኸው ነገር ሰዎች ያወሩብሃል። አንድ ነገር ለመጀመር ስታስብ፣ አንድ ነገር ለመስራት ስታቅድ ማንም አያግዝህም፣ ማንም ሰፖርት አያደርግህም። እና ምን ያህል ጊዜ ነው ግን ቤተሰቦች የጨቆኑ? ምን ያህል ጊዜ ነው ሕፃን እያለክ የደበደቡክ? ምን ያህል ጊዜ ነው ባላረከው ነገር፣ ባልሰራኸው ነገር ስቃይ ውስጥ የገባው? ግን በዚህ ነገር በእርግጠኝነት ተስፋ ቆርጠሃል። በእርግጠኝነት በቃ ኑሮ መርሮሃል። እናም በዚህ ምክንያት ሱስ ጀምረሃል። የማይጠቅም ቦታ ነው የምትለው። በጊዜ አትነሳም። ዓላማ የለህም፣ ፐርፐዝ የለህም። ሴት ነው የምታሳድደው። ፍላጎትህ ሁሉ ወደ መጥፎ ነገር ተቀይሯል። በቃ በህይወት ተስፋ ቆርጠሃል። ሁሌ ጠዋት ላይ ባልነሳ የሚል ስሜት እየተሰማህ ነው። ስማኝ ወንድሜ፣ የምታውቃቸው በጣም ፌመስ ሰዎች፣ የምታውቃቸው በጣም ትልቅ ደረጃ የደረሱ ሰዎች ማለት ነው ከቀላል ነገር አይደለም ትልቅ ቦታ የደረሱት። እያንዳንዱ ማለት ነው ዋጋ ከፍለዋል፣ መስዋዕትነት ከፍለዋል፣ በሰዎች ፊት ተገርፈዋል። ይህን ሁሉ ነገር አልፈው ነው እዛ ቦታ ላይ ደረሱት። ስለዚህ ወንድሜ አንተ ጋር የተፈጠረው ነገር፣ አንተ ጋር ያለው ነገር እነሱ ጋርም ነበር፣ እነሱ ጋርም ተፈጥሮ ነበር። ስለዚህ ብቻህን አይደለህም። ሁሉም ሰው ተመሳሳይ የሆነ ላይፍ ነው ያለው። ግን አንዳንዱ ማለት ነው ዓላማውን ላይ ትኩረት ያደርጋል፣ አንዳንዱ ደግሞ ዓላማውን ላይ ትኩረት አያደርግም። በእርግጠኝነት አንተ ዓላማ ላይ ትኩረት እያደረግክ አይደለም። ይኸውልህ ወንድሜ አንድ ነገር እኮ ማሳካት ትፈልጋለህ። ህልም አለ፣ ፐርፐዝ አለ።
ያንን ነገር አሳካው። ማንን ነው የምትጠብቀው? ማንም አያግዝህም። ሰዎች እኮ ወንድሜ ውድቀትን ነው የሚፈልጉት፣ መውደቅን ነው የሚፈልጉት፣ አለመስራትን ነው የሚፈልጉት። ያንተን መሸነፍ እኮ ነው የሚፈልጉት። ለዛ እኮ ነው ስላንተ መጥፎ ነገር የሚያወሩት፣ ስላንተ የማይሆን ነገር የሚናገሩት፣ አንተ ያልሰራውን ነገር፣ አንተ ያላረከውን ነገር ሰዎች ፊት ለፊት የሚናገሩት። ስለዚህ ወንድሜ እነሱ ትክክል እንደሆኑ ፕሩቭ አታርግላቸው። እነሱ ስህተት እንደሆኑ ማሳየት ከፈለግ አሁን መስራት ያለብን ነገር ጀምረው። ያንን ነገር ያቆምከውን ነገር አርገው ጀምረው። ዘፋኝ ኮንግ መዝፈንህን ጀምር። ደራሲ ኮንግ ድርሰትህን ጀምረው። ፊልም ሰሪ ኮንግ ያንን ፊልም ጀምረው። ያንን ያስቀመጥከውን ስክሪፕት ወደ ፊልም ቀይረው። ያንን ነገር ያሰብከውን ያቀድከውን ነገር ጀምረው ወንድሜ። ማንም መጥቶ ያንን ነገር እንድትጀምረው አያግዝህም፣ አያበረታታም። አንድ ነገር ልንገር፣ ይህን ቪዲዮ የሰራሁት ለሞቲቬሽናል አይደለም፣ ግን ወንድሜ እምታውቃቸው ሰዎች እንዳለ ሶሻል ሚዲያ ላይ ትልቅ ቦታ የደረሱ ሰዎች ማለት ነው ከመሬት ተነስተው ነው እዚህ ቦታ ላይ ደረሱት፣ እኔም ጭምር ወንድሜ። ስለዚህ ወንድሜ ሰዎች ጀጅ ቢያደርጉ፣ ስላንተ መጥፎ ነገር ቢያወሩ አንተ አይመለከትህም። አንድ ቀን እኮ ትሞታለህ ወንድሜ። ስለዚህ ያ ቀን ከመድረሱ በፊት ህልምን ማሳደድ አለብህ፣ ህልምን ማሳካት አለብህ። ነገ የሚባል ነገር የለም፣ በኋላ የሚባል ነገር የለም፣ ቆይ በኋላ አረጋዋለሁ የሚባል ነገር የለም። ዛሬውኑ ጀምረው፣ አሁኑኑ ጀምረው። እመነኝ ወንድሜ፣ አሁን ከጀመርከው የሆነ ቀን ስኬታማ መሆን አይቀርም፣ ወይ ደግሞ የሆነ ቀን ያንን ነገር ታሳካዋለህ። ግን ወንድሜ ሁሉም ነገር ውሸት ነው፣ ሁሉም የሚወራው ነገር ውሸት ነው። የአንድን ሰውን ታሪክ ሳታውቅ በፍጹም ጀጅ እንዳታደርግ። ለምሳሌ ልክ እንዳንተ ምን ያህል ሰው ነው ግን ስላንተ ባህሪ ስላንተ ህይወት ሳያቅ ጀጅ የሚያደርግ? አየህ፣ ሁሉም ሰው ዝም ብሎ ነው የሚያወራው፣ ሁሉም ነገር ውሸት ነው። እስቲ አንድ ያቄል ደቂቃ ወንድሜ፣ ለምንድን ነው ግን የምትፈልገውን ነገር የምታስበውን ነገር የማታደርገው? ሰው አየኝ እያልክ ሰው አወራበኝ እያልክ ያንን ነገር የተወከው በፍርሃት ራስን ያንን ነገር ከማድረግ ያስቆምከው ለምንድን ነው? እነዛ ሰዎች ትክክል እንደሆኑ ፕሩቭ ያረክላቸው። አንድ ነገር ልንገር ወንድሜ፣ ሁሉም ሰው ውድቀትን ነው የሚፈልገው። ሁሉም ሰው መሸነፍን ነው የሚፈልገው። ሁሉም ሰው ያንተን ሱስ መጀመር ነው የሚፈልገው፣ ያንተን መጥፎ ነገር ነው የሚፈልገው። ይሄንን እያወቅህ ታዲያ ለምንድን ነው ሱስ የምትጀምረው? ለምንድን ነው ራስ እነሱ ባሉ ቦታ ላይ የምታደርገው? ለምንድን ነው ያንን ሱስ የማታቆመው? ለምንድን ነው ያንን ነገር የማትጀምረው? ለምንድን ነው ውስጥ ያለውን ፍርሃት የማትገለው? ለምንድን ነው ራስህን በቃ አሳምን ያንን ነገር የማትጀምረው? አውቃለሁ እኮ የሰፈር ሰው ጓደኞች ስላንተ መጥፎ ነገር ያወራሉ። አንተ ያላረከውን ነገር፣ አንተ ያልፈጠርከውን ነገር ይናገራሉ። ግን አንተ ያንን ነገር ኢግኖር እንደማድረግ ችላ እንደማለት ራስን ተወቅሰዋለህ በእነሱ ንግግር፣ በእነሱ አባባል። ስማኝ ወንድሜ፣ አንድ ሰው ምንም አለ ምንም አንተ አይገባህም፣ አንተ አይመለከትህም። ካንተ የሚጠበቀው ማለት ነው መስራት፣ መጀመር ያለብህን ነገር መጀመር ብቻ ነው። ስለዚህ ወንድሜ ሁሉም ሰው ስላንተ የሚያወራው ነገር ውሸት ነው። እነሱ ትክክል እንደሆኑ ፕሩቭ እንዳታረግላቸው። ስለዚህ በቻልከው መጠን መስራት ያለብህን ነገር፣ ማድረግ ያለብህን ነገር ሳትፈራ አድርገው። እናም ሁሉ ጊዜ አስተውስልኝ፣ ሁሉም ሰው ማለት ነው ኢንፎርሜሽን በሌለው ነገር ላይ ነው የሚያወራው፣ ትክክለኛ ባልሆነ ነገር ላይ ነው መረጃ የሚሰጠው።